ሰላም ጤና ይስጥልን። ዛሬ ስሪ ፌዝ ኢንዳክሽን ሞተር በኢምፔዳንስ እንዴት እንደሚነሳ እናያለን። ያው ኢምፔዳንስ ከሞተር ስታርቲንግ ሲስተሞች አንዱ ስለሆነ ስታርት ዴልታ፣ ሶፍት ስታርተር፣ አውቶ ትራንስፎርመር፣ ኢምፔዳንስ ከእነዚህ ውስጥ ኢምፔዳንስ እናያለን ማለት ነው። ይህ በምስሉ ላይ የምታዩት በቪዲዮ ላይ የምታዩት ኮንትሮል ቦርድ ኮንትሮል ፓኔል በአንድ ሞተር አንድ ስሪ ፌዝ ኢንዳክሽን ሞተር በኢምፔዳንስ እንዴት እንደሚነሳ የሚያሳይ ቪዲዮ ነው ማለት ነው። እንዴት እንደሚነሳ ይህ በፓናሉ አናት ላይ የምታዩት ትልቁ ቢጫ ሶስት እንትኖች ትራንስፎርመር የመሰሉት ኢምፔዳንስ ናቸው ወይም ሪያክተር ይባላሉ። ሞተሩን መጀመሪያ ሲነሳ ከፍተኛ ከረንት እንዳይጎትት ቮልቴጁን ለመቀነስ ያገለግላል። ያ ማለት ምንድነው? ሞተር ሲነሳ ሀይ የሆነ ስታርቲንግ ከረንት አለ ከ5 እስከ 8 እጥፍ ከፍሮም ሬትድ ከረንቱ ማለት ነው። ከሬት ከረንቱ 5 እስከ 8 እጥፍ የሚሆን ከረንት ይኖረዋል። ያን ከረንት ለመቀነስ እነዚህ ኢምፔዳንስ በሲሪስ ኮኔክሽን ይገጠማል ማለት ነው። ከታች ያው የምታዩት ሁለት አይነት ኮንታክተሮች አሉ። መነሻ ኮንታክተር KM1A KM1B የምንላቸው ዋና ኮንታክተር አሉ ማለት ነው። ይሄ መነሻ ኮንታክተር ከየት ነው የሚያገኘው? ቀጥታ ከኢምፔዳንሱ በሲሪስ ነው የተገናኘው። ልክ ሞተራችንን ስታርት ፑሽ በተን ጫና ገዝ ስናስነሳ KM1 ይነሳ ማለት ነው። ታይመር አለ። በታይመር አማካኝነት KM1A ይጠፋና KM1B ወደ ዋናው ኮንታክተር ይገባል ማለት ነው። ሲስተሙ አሰራር እንዲህ ነው። ማስነሻ ቁልፉን ስንጫና የመጀመሪያ KM1 ኮንታክተር ይገባል። በዛን ጊዜ ኤሌክትሪኩ በኢምፔዳንስ ውስጥ ስለሚያልፍ ቮልቴጁ ይቀንስና ሞተሩን በዝቅተኛ ከረንት በቀስታ መሽከርከር ይጀምራል ማለት ነው። በተመሳሳይ ሰዓት ታይመሩ መቆጣጠር ይጀምራል። ታይመሩ የተሰጠውን ጊዜ ሲጨርስ የመነሻ ኮንታክተራችን ወጥቶ ዋናው KM1B ኮንታክተር ይገባል ማለት ነው። በዚህም ጊዜ ኢምፔዳንሱ ከስራ ውጭ ሆኖ ሙሉ 400 ቮልት በቀጥታ ወደ ሞተራችን ወይም 380 ቮልት ወደ ሞተራችን በሙሉ አቅሙ መስራት ይጀምራል ማለት ነው። ይህ ዘዴ ሞተራችን ለማራዘም በጣም ጠቃሚ ነው። ሞተራችን እንዳይቃጠል ያደርገናል። አሪፍ የማስነሻ ዘዴ ነው ማለት ነው። አመሰግናለሁ።